ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በመገባደድ ላይ ባለው በጀት ዓመት በዞኑ ሰላምና ጸጥታን ለማረጋገጥ በተደረገው እንቅስቃሴ የተሻለ ውጤት መመዝገቡን በከፋ ዞን የሰላም ጸጥታና ሚሊሻ መምሪያ አስታወቀም። በመምሪያው በ2017 በጀት ዓመት የተከናወኑ ዋና ተግባራትን አስመልክቶ የመምሪያው ኃላፊ አቶ አብርሃም አባተ ማብራሪያ ሰጥተዋል። ታምራት ኃይሌ ያዘጋጀውን ዘገባ ምህረት ማሞ ታቀርበዋለች። ጥራታቸው ተጠብቆና ታማኝነታቸው የተረጋገጡ መረጃዎችን በመያዝ ስራዎችን ማከናወን የሴክተሩ የትኩረት አቅጣጫዎች መሆናቸውን የጠቀሙት የመምሪያው ኃላፊ አቶ አብርሃም አባተም ከዚህ አንጻር ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ሊፈጠሩ የሚችሉ የጸጥታ ችግሮችን መቅረፍ መቻላቸውን ተናግረዋል። በዞኑ ከሚገኙ ወረዳዎች ውስጥ የጎባ ወረዳ አርብቶ አደሮች የሚኖሩበት አካባቢ ከመሆኑ ጋር ተያይዞ አልፎ ሲነሱ የነበሩ የስርቆትና የዝርፊያ ወንጀሎችን ከሚመለከታቸው አካላት ጋር በቅንጅት በተሰራው ስራ ጥሩ ውጤት መመዝገቡንም አብራርተዋል። ያው ዞናችን እንደሚታወቀው ፍጹም ሰላማዊ የሆነ ዞን ነው። አብዛኛው ወረዳዎቻችን ፍጹም ሰላማዊ የሆኑ ወረዳዎች ናቸው። ነገር ግን ያው በዞናችን ጎባ ወረዳ አርብቶ አደሩ ያለበት አካባቢ ከመሆኑ ጋር ተያይዞ አርብቶ አደሩም የሚዋሰንባቸው ቦታዎች አሉ። ከዚህ ጋር ተያይዞ አንዳንድ የከብት ስርቆት አይነት ጥፋቶች የሚከሰቱበት አካባቢ ነው። ከዚህ ጋር ተያይዞ ይህንንም ችግር ዘላቂ በሆነ አይነት ሁኔታ ለመፍታት ከክልሉ ጋር በመሆን በቅንጅት እየሰራን ያለነው ስራ አለ። በተሰሩ ስራዎችም የመጡ ውጤቶች አሉ። በቅርብ አርብቶ አደሩን ማዕከል ባደረገ አይነት መልኩ ከደቡብ ክልል ደቡብ ኦሞ፣ ከምዕራብ ኦሞ፣ ኮንታ፣ ከከፋ ዞን ጎባ ወረዳ ላይ ካሉ አርብቶ አደሮች ጋር የጋራ መድረክ በማዘጋጀት እዛ አካባቢ ሲከሰቱ የነበሩ ችግሮችን ዘላቂ በሆነ አይነት ሁኔታ ለመፍታት በሚያስችል አይነት ሁኔታ የጋራ መድረክ በመፍጠር የተግባባንበት አግባብ ነው ያለው። የህገ ወጥነት እንቅስቃሴዎችን ከመከላከል አኳያ ሰፊ ስራዎች መሰራታቸውን የጠቆሙት አቶ አብርሃም አባተም በዚህም ከባለድርሻ አካላት ጋር በጋራ በመሆን የህግ የበላይነትን የማረጋገጥ ስራዎችም መከናወናቸውንም ጠቁመዋል። ዞኑ የሚያዋስናቸውን አጎራባች ዞኖችና ክልሎች ዘላቂ ሰላም ከማስፈን አኳያ የሁለትዮሽ ውይይቶችን የማድረግ ስራ መሰራቱንም አብራርተዋል። ከአጎራባች ዞኖቻችን ጋር አጎራባች ወረዳዎች ጋር አጎራባች ቀበሌያት ጋራ ያለን የውይይት ሂደትም ጠንካራ ነው። ከወንድም ኦሮሞ ህዝብ ጋር በአዋሳኝ እንገናኛለን። በክልል ደረጃ ከወንድም ቤንች፣ ከወንድም ሸካ ህዝብ ጋር፣ ከወንድም ኮንታ ህዝብ ጋር በአዋሳኝ ቦታዎች እንገናኛለን። በእነዚህ አካባቢዎች የሁለትዮሽ ውይይት እናደርጋለን። ያሉ ችግሮች ካለም በጋራ እየተነጋገርን እየፈተን ያለንበት ሂደት ነው ያለው። ከዚህ ጋር ተያይዞ በአጎራባች ቀበሌዎች በአጎራባች ወረዳዎች ከአቅም በላይ የሆኑና ልንፈታ የማንችላቸው ችግሮች የተስተዋሉ የሉም። የአጎራባች ውይይቶቻችንም ጠንካራ እንደሆኑ ነው መረጃ ለመስጠት የሚፈልገው። ከዚህ ባለፈ የመንግስት የልማት ድርጅቶች ክትትል ቁጥጥር ከማድረግ አንጻርም በዘርፉ በትኩረት የተሰራ እንደሆነ ለማንሳት ያክል ነው። በዞኑ በየደረጃው የተቋቋሙ የሰላም አደረጃጀቶች መኖራቸውን የጠቆሙት ኃላፊው እነኚህ የሰላም አደረጃጀቶችን ከመደገፍ አንጻርም በርካታ ስራዎች መሰራታቸውንም ጠቁመዋል። ከዚህ በፊት በዞኑ አንዳንድ አካባቢዎች ከሃይማኖት ጋር ተያይዘው ይስተዋል የነበሩ ችግሮች መኖራቸውን ገልጸው አሁን እነኚህ ችግሮች ሙሉ በሙሉ መቀረፋቸውንም አብራርተዋል። ፍጹም ዞናችን የሃይማኖቶች መከባበር ያለበት ዞን ነው። ከዚህ ጋር ተያይዞ ከዚህ በፊት ይስተዋሉ የነበሩ ችግሮች ሙሉ በሙሉ ልንል በምንችል አይነት ደረጃ እየፈተን ያለንበት አግባብ ነው ያለው። አሁንም ቢሆን ችግሮች ካሉ በዞን ደረጃ ጠንካራ የሃይማኖት ጉባኤ አደረጃጀት አለ። ይሄ ጠንካራ የሃይማኖት ጉባኤ አደረጃጀት የራሱ በጀት ተሰጥቶት በዞን መንግስት በራሱ ቁጭ ብሎ ስራዎችን የሚገመግም ችግር ካለ መጥቶ ከኛ ጋር በጋራ የሚነጋገር እስከታች እስከ ወረዳ ድረስ ወርዶ ችግር የሚፈታ ነው። ይህን አደረጃጀት በማጠናከር በመቻላችን አብዛኛውን በመንግስት ሸይም ሲሆን የነበረ ስራ የሃይማኖት ጉባኤ በራሱ እንዲፈታ አቅም ሆኖልናል። ዛሬ ላይ ቁጭ ብለን ይህን ተግባር ሪፖርት እያደረኩኝ ባለውበት ሰዓት የሃይማኖት ጉባኤ አባላት ጎባ ወረዳ ላይ አንዳንድ ችግሮች ነበሩ። ያንን ለመፍታት በጎባ ወረዳ የሃይማኖት ጉባኤዎች ወርደው በጉዳዩ ላይ ከሚመለከታቸው ባለድርሻ አካላት ጋር የተነጋገሩ ያሉበት አግባብ ነው ያለው። ከዚህ ጋር ተያይዞ ከዚህ ቀደም በዓላት በሚከበሩበት ጊዜ ስጋት የነበሩ እንቅስቃሴዎች አሁን ላይ ወደ መልካም እድል ተቀይሯሉ። ከዚህ ጋር ተያይዞ የሃይማኖቶች መቻቻል፣ መከባበር በአካባቢያችን እየጠነከረ እየጎለበተ የመጣበት አግባብ ነው ያለው። ቀጣይ ላይም ቢሆን በዚህ ዘርፍ የጀመርነውን ስራ አጠናክረን የምንቀጥልበት
ሂደት ይኖራል የሚል ሀሳብ ነው ያለኝ። ህብረተሰቡ ከልማት ስራም ሳይነጠል ስራዎችን እንዲያጠናክር በዞን በሁሉም ወረዳዎች የሚሊሻ አደረጃጀቶች ተቋቁመው የጸጥታ ስራዎችን እያከናወኑ መሆናቸውንም አስረድተዋል። ለዚህም ስራ ስኬት የባለድርሻ አካላት ሚና እየጎላ መሆኑን የጠቆሙት ኃላፊው ይህ ጥሩ ውጤት ተጠናክሮ እንዲቀጥልም ሁሉም መረባረብ እንዳለበትም አስገንዝበዋል። የሚሊሻ አደረጃጀት ወደ 10,032 የሚጠጋ የሚሊሻ አባል በአንድ ለ20 አደረጃጀት ተደራጅቶ በሁሉም ወረዳ የአርሶ አደራችን ከልማት ስራው ሳይነጠል አጠቃላይ የጸጥታ ችግር እንዳይኖርበት በቅርበት የሚሰራ አደረጃጀት ነው። በዚህ አደረጃጀት ላይ አሁን ላይ የማሰልጠን በአዲስ መልክ የማደራጀት ስራ በወረዳዎች ደረጃ ጠንከር ባለ አይነት ሁኔታ የተሰራ ነው ያለው። ከዚህ ጋርም ተያይዞ የደንብ ልብሳቸውንም ቢሆን በአዲስ መልክ የማልበስ ስራ አሁንም ተጠናክሮ የቀጠለ ያለበት ሂደት ነው ያለው። ከዚህ ጋር ተያይዞ አሁን ካሉን አባላት ቢያንስ ወደ 2716 የሚጠጉትን የደንብ ልብሳቸውንም ቢሆን ተዘጋጅቶ መጥቶ እንዲለብሱ የተካሄደበት አግባብ ነው ያለው። አጠቃላይ ከተቋማችን የስራ እንቅስቃሴና የስራ ውጤት አንጻር ሲገመገም የመጣው የሚመለከታቸውን ባለድርሻ አካላት በማሳተፍና በማስተባበር የመጣ ውጤት ነው። ከዚህ ጋር ተያይዞ የጸጥታ ስራ ለአንድ አካል ተሰጥቶ የሚታለፍ ሳይሆን ሰላም ጸጥታ ከማን ይጀምራል? ከግል እንቅስቃሴ ይጀምራል። ከግል እንቅስቃሴ ይጀምራል፣ ወደ ቤተሰብ ይሄዳል፣ ወደ መንደር ይወጣል፣ ወደ ቀበሌ ይገባል፣ ከቀበሌ ቀጥሎ ወደ ወረዳ ወደ ዞን እያለ ነው የሚሄደው። ስለዚህ ሰላም ከኛ ይጀምራል የሚለውን አስተሳሰብ መላ ህዝባችን እስከታይ ድረስ በመላበስ በዞናችን ውስጥ የምንታወቅበትን ሰላም አረጋግጠን የምናስቀጥልበት ሂደት ላይ በቀሪ ጊዜያትም ተጠናክሮ መቀጠል መቻል አለበት የሚል መልእክት እያስተላለፍኩኝ እስካሁን ድረስ ለተመዘገበው ለመጣው ውጤት ሁሉም ባለድርሻ አካላት ለደገፉን በመምሪያችን ስም እጅግ በጣም አመሰግናለሁ። ለነበረኝ ቆይታም እጅግ በጣም የሚዲያ ባለ የኮሪደር ልማት ከተሞችን በፕላን ተመርተው በማድረግ ለነዋሪዎች ምቹና የቱሪዝም መዳረሻ እንዲሆኑ እያስቻለ መሆኑን በክልሉ የከተማ ልማትና ኮንስትራክሽን ቢሮ ገለጸም። በቢሮ ኃላፊ በኢንጂነር የማታ አለም ቸኮል የተመራ ቡድን በከፋ ዞን ዋቻ ከተማ አስተዳደር እየተከናወነ ያለውን የኮሪደርና ተያያዥ የልማት እንቅስቃሴዎችን ጎብኝተዋል። ዘገባው የዋቻ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ ታቀርበዋለች። በሀገር አቀፍ ደረጃ ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ በከተሞች ፕላን የማስጠበቅ ከተሞችን ለነዋሪዎች ምቹና የቱሪዝም መዳረሻ በማድረግ የከተሞችን የገበያ አቅም የማሳደግ ተግባር በመሆኑ በዋቻ ከተማ አስተዳደር በዘርፉ ጅምር አበረታች ውጤት እየታየ ነው ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታ አለም ቸኮል ተግባሩ በተጀመረው ፍጥነት መጨረስ ያስፈልጋል ብለዋል። ኢንጂነር የማታ አለም አክሎም በከተማ ባሉ ዋና መንገዶች ፕላን የማስጠበቅ የከተማ ውበት ለመጠበቅ የፓራፊስ ስራና በወጥ ቀለም ቤቶችን የማሳመር ስራ ላይ በህብረተሰቡ ልማቱን ለመደገፍ የሚደረገው ትብብር አበረታች ነው ብለዋል። የክልሉ ከተማ ልማት ቢሮ ምክትል ኃላፊ አቶ አክሊሉ እንዳሉት ከተሞችን ለነዋሪ ምቹ በማድረግ የስበት ማዕከል እንዲሆኑ ለማስቻልና በፕላን የሚተዳደሩ እንዲሆኑ ለማስቻል የኮሪደር ልማት ሁነኛ ቁልፍ መሳሪያ በመሆኑ ፍጥነትና ፈጠራን በማከል መፈጸም ቅድሚያ የሚሰጠው ተግባር በመሆኑ ሁሉም ባለድርሻ አካላት ሊተባበርና ሊተገብር ይገባል ብለዋል። የዋቻ ከተማ አስተዳደር ከንቲባ አቶ ሁነኛው ታደሰ የተጀመሩ የኮሪደር ልማት ስራዎችን ህዝቡን በማስተባበር ለመጨረስ ጥረት እንደሚያደርጉ አንስተው በጉድለት የተገመገሙ ተግባራትን ለቅሞ እንደሚፈጽሙ ቃል ገብተዋል። በከተማው እየተተገበረ የሚገኘው የካዳስተር ስራ የተጎበኘ ሲሆን በጉብኝቱ የሚመለከታቸው አካላት ተገኝተዋል። የክልሉ መለያና የኢኮኖሚ አቅም የሆነውን ቡና ሻይና ቅመማ ቅመም በቁርጠኝነት በመምራት በዘርፉ ማህበረሰቡን መቀየር እንደሚገባ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የ2017 ዓ.ም የሴክተሩ አፈጻጸም የ2018 ዋና እቅድ ዙሪያ የጋራ ምክክር በቦንጋ ከተማ እየተካሄደ ነው። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ቡና ሻይና ቅመማ ቅመም የክልሉ የመልማት ጸጋዎች በመሆናቸው በቁርጠኝነት መምራትና ውጤት ማስመዝገብ ይጠበቅብናል ብለዋል። በተለይ ሻይና ቡናን በስፋትና በጥራት ማምረት ላይ አልሚውን መደገፍና በዘርፉ የተያዙ ግቦችን ማሳካት እንደሚገባም አሳስበዋል። በመድረኩ የዳውሮ የከፋና ቤንች ሸኮ ዞን በ2017 በዘርፉ ያከናወኗቸውን ተግባራትና እቅዶቻቸውን አቅርበዋል። ህገወጥ ግብይቶች፣ የጥራት ጉድለቶችና መሰል ችግሮች የዘርፉ ማነቆች መሆናቸው ከተጠቀሱት መካከል ናቸው። መረጃው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። የሀገር ሽማግሌዎች ከየንነት ትርክት ይልቅ አሰባሳቢ ትርክት ላይ ትኩረት አድርገው ሊሰሩ ይገባል ተባለም። ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ ሀገር አቀፍ የሀገር ሽማግሌዎችና የማህበራዊ የሰላም ተቋማት አመራሮች የምክክር መድረክ እያካሄደ ይገኛል። ዘገባው ከሰላም ሚኒስቴር ገጽ ነው የተገኘው። ምህረት ብርሃኑ ታቀርበዋለች።
በመድረኩ ላይ የተገኙት የሃይማኖት አባቶችና የሀገር ሽማግሌዎች ሰላምን ለማጽናትና ብሔራዊ መግባባትን ለማጎልበት የሃይማኖት አባቶችና የሀገር ሽማግሌዎች ሚናን አስመልክቶ ውይይት አድርገውበታል። የሰላም ሚኒስትር አቶ መሐመድ ኢድሪስ የሀገር ሽማግሌዎች የሽምግልና ስራ ይስሩ፣ ፖለቲከኞች ደግሞ የፖለቲካቸውን ስራ ይስሩ ያሉ ሲሆን የሀገር ሽማግሌዎች ህዝብንና መንግስትን የሚያስታርቁ ገለልተኛ ሆነው ለእውነት የሚቆሙ መሆን ይኖርባቸዋል ብለዋል። ሽምግልና ከሁሉም ነፃ የሆነ ተቋም ሊገባል ያሉት ሚኒስትሩ የሀገር ሽማግሌዎች ከእኔነት ትርክት ይልቅ አሰባሳቢ ትርክት ላይ ትኩረት ሊያደርጉ ይገባል ብለዋል። የሀገር ሽማግሌዎች አንዳንድ መርዛማ ከሆኑ የማህበራዊ ሚዲያ ተጽዕኖ ነፃ ሆነው ስራቸውን ሊሰሩ ይገባል ያሉት አቶ መሐመድ በመናደርጋቸው ማህበራዊ መስተጋብሮች ውስጥ አንድነትንና አብሮነትን ለማጠናከር የሀገር ሽማግሌዎችና የሃይማኖት አባቶች ትኩረት አድርገው ሊንቀሳቀሱ ይገባል ብለዋል። የሀገር ሽማግሌዎች ጠንካራ ተቋም ሆነው የራሳቸው የሆነ የህግ ማዕቀፍ ሊኖራቸው እንደሚገባም ገልጸዋል። የሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴታ ዶክተር ካይረዲን ተዘራ በበኩላቸው አሁን ያለውን አንጻራዊ ሰላም ለማጎልበትና ዘላቂ ሰላምን ለማረጋገጥ የሰላም ሚኒስቴር ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በቅርበት መስራቱን አጠናክሮ እንደሚቀጥል ተናግረዋል። ኢትዮጵያ በአፍሪካ አሜሪካ የቢዝነስ ጉባኤ የኢኮኖሚ ዲፕሎማሲዋን ማጠናከር መቻሏ ተገለጸ። በአንጎላ አዘጋጅነት በተካሄደው የአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲዋን የሚያጠናክር ውጤታማ ተሳትፎ ማድረጓ ተመላክቷል። ዘገባው የፋና ሚዲያ ኮርፖሬት ነው። ተከታትለን እንመለስ። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ እንደገለጹት ጉባኤው ኢትዮጵያ ከሀገር በቀል የኢኮኖሚ ማሻሻያዎች ጋር የተሰናሰለውን የቢዝነስ ዲፕሎማሲዋን ያጠናከረችበት ነው ብለዋል። ፕሬዝዳንት ታዬ አጽቀሥላሴ ከአንጎላው ፕሬዝዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ጆ ሎሬንሶና ከአሜሪካው ፕሬዝዳንት የአፍሪካ ከፍተኛ አማካሪ ማሳድ ቦሎስና የአፍሪካ ኮርፖሬት ካውንስል ዋና ስራ አስፈጻሚ ፍሎሪ ሊዘር ጋር መምከራቸውን ጠቅሰዋል። ከዋናው ጉባኤ ጎን ለጎን በነበሩ የተለያዩ መድረኮች ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና በኢትዮጵያ ኢንቨስትመንት ኮሚሽን ዶክተር ዘለቀ ተመስገን በኩል ተሳትፎ በማድረግ የኢትዮጵያን አቋም ማንጸባረቅ ተችሏል ብለዋል። በዚህም በተለይ ኢትዮጵያ ለኢንቨስትመንት ምቹ መሆኗን ያሳየችባቸው፣ የዘርፉን የፖሊሲ ማዕቀፍ ያስተዋወቀችበት፣ የአፍሪካና የአሜሪካ የቢዝነስ ትስስር ምን መምሰል እንዳለበት እይታዋን ያካፈለችባቸው መድረኮች መሆናቸውን ጠቅሰዋል። በሌላ በኩል በኢትዮጵያ ኢንቨስትመንት ሆልዲንግና በአሜሪካ ዓለም አቀፍ የፋይናንስ ትብብር መካከል የተፈረመው የመግባቢያ ስምምነት ኢትዮጵያ በቱሪዝም ዘርፍ የጀመረቻቸውን ሰፋፊ ጥረቶች ይበልጥ የሚያጠናክር መሆኑን አብራርተዋል። ስምምነቱ ከ200 ሚሊዮን ዶላር በላይ የኢንቨስትመንት ካፒታል የያዘ መሆኑን ጠቅሰው ይህም ኢትዮጵያ የቱሪዝም መሰረተ ልማት በማስፋፋትና መዳረሻ ቦታዎችን በማልማት ምቹ ለማድረግ የያዘችውን ውጥን እንደሚያግዝ አስረድተዋል። በተጓዳኝም በጉባኤው የተለያዩ የግንኙነት መረቦች መዘርጋታቸውን ነው አምባሳደሩ ያብራሩት። የኢትዮጵያ ልዑክ በዚህ ጉባኤ ላይ መሳተፍ ከሀገር በቀል የኢኮኖሚ ማሻሻያ ጋር በማስተሳሰር ኢትዮጵያ ለቢዝነስ ዲፕሎማሲ የሰጠችውን ትኩረት የሚያሳይ እንደሆነ ተጠቁሟል። ጉባኤው የሀገሪቱን የኢኮኖሚ ዲፕሎማሲ ጥረቶች ለማጠናከር እድል የፈጠረ መሆኑን ጠቅሰው በዋናነት ለኢትዮጵያ ምርቶች ገበያ በማፈላለግ ለዜጎች የስራ እድል በማስፋትና የኢንቨስትመንት መዳረሻዎችን በማፈላለግና የውጭ ቀጥታ ኢንቨስትመንት ለመሳብ ምቹ ሁኔታ መፍጠሩን አመላክተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዘገባዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም ምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።